ሰላም ጤና ይስጥልኝ። እንቆጳዚዮን ነኝ። ከዕለቱ ዜናዎች ጋር አብረን እንቆያለን። የፑቲን ሕግ አውሮፓን አናወጻት። ጾታ የቀየሩ ግለሰቦች ልጆችን በማሳደግ እንዳይወስዱ የሚያግደውን ሕግ አጽድቀዋል። ነገሩ እንዲህ ነው። የሩሲያ ፕሬዚዳንት ቭላዲሚር ፑቲን በሀገሪቱ የሚገኙ ትራንስጀንደር ግለሰቦች ሕፃናትን በጉዲፈቻም ሆነ በሞግዚትነት እንዳያሳድጉ የሚከለክለውን አዲስና ጠንካራ ሕግ በይፋ ፈርመው አጽድቀዋል። ይህ ውሳኔ ከተሰማ ጀምሮ ምን ያለበት ዝላይ አይችልም እንደሚለው የሀገሬ ብሂል ከአውሮፓ እስከ አሜሪካ በተቃውሞ ተናጠ። ይህን ውሳኔ ባህላዊ የቤተሰብ እሴቶችን ለመጠበቅ ከሚል በወሰዷቸው ተከታታይ ትክክለኛ እርምጃዎች መካከል አንዱና ዋነኛው ሆኖ ተመዝግቦላቸዋል። የሕጉ ጥብቅነት ደግሞ በሩሲያ ዜጎች ላይ ብቻ የተገደበ አለመሆኑ ነው። ጾታ መቀየርን የሚፈቅዱ ሌሎች ሀገራት ዜጎች ከሩሲያ በጉዲፈቻ ልጆችን እንዳይወስዱ በሕጉ በቋሚነት እገዳ ተጥሎባቸዋል። ይህ የተደረገውም ከምዕራባውያን አጥፊ ተጽዕኖዎችና ከተፈጥሮ ውጭ ከሆነ አስተሳሰብ ሕፃናትን ለመታደግ ታስቦ እንደተደረገ ተገልጿል። ሕጉ የቀዶ ጥገናና የሆርሞን ሕክምናዎችን ሙሉ በሙሉ ያስወግዳል። ይህ ማለት በሩሲያ ምድር ጾታን ለመቀየር የሚደረጉ ማንኛውም አይነት የሕክምና ሂደቶችን ክልክልና ውጉዝ ከማሪዎስ ናቸው። በተጨማሪም ግለሰቦች በመንግስት መታወቂያ ሰነዶቻቸው ላይ ጾታቸውን መቀየር የማይችሉ ሲሆን ከዚህ ቀደም ጾታቸውን ቀይረው ትዳር የመሰረቱ ግለሰቦች ጋብቻም ሆነ በሕግ ፊት ተቀባይነት እንደሌላቸውና የሚፈርስም እንደሆነ የፑቲን ሕግ አጽንኦት ደንግጓል። ይህ ውሳኔ እንደተሰማ ዓለም አቀፉ የሰብአዊ መብት ተሟጋች ነን የሚሉ አሽቃባጭ ድርጅቶች ደግሞ ሕጉ አድሏዊ ነው፣ ጭካኔ የተሞላበትና የዜጎች መሰረታዊ የጤናና የመኖር መብት የሚጋፋ የሚጻረር ነው ሲሉ ፒሪም ተረረም የሚለውን የተለመደ አስመሳይ ለቅሷቸውን አሰምተዋል። ብራቮ ብራቮ ራሽያ! መልካም ቀን ይሆንላችሁ።